አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የቻናሌ ቤተሰቦች እንደምን ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። በሸር በሰብስክራይብ ገባ በሉ። ያው ዛሬ እንደተለመደው የመጣሁላችሁ በሄሉና በቢኒ ወይ ስንቱን አወረደች ይችላል። በሄሉ በቢኒ ሄሉና ቢኒ እንግዲህ ቢኒ ለሄልዬ ፍቅር አቀረበላት ላ አለች። ዛሬ ደግሞ በቢኒ ቤት በኦሮሞ ልብስ ያው እንግዲህ እሳቸውም ውሃ እየተገተቱት እትየዋ ፍቅር እንኳን አልተቀረበላትም። ይሆናል ያው አማሃይቶ ጠየቃት። በቃ እየፈራሁሽ መጠየቅ ምናምን ነው ነገሩ። እንዴት ተለመደው ይመስለኛል። በስ ብቻ አላውቅም። ያው ከእነሱ ይተዋወቃሉ ዞሮ ዞሮ። ዛሬ ደግሞ ያው በቢኒ ቤት እንግዲህ ትጠብቁታላችሁ ብዬ አስባለሁ። በኦሮሞ ልብስ እንዲህ እንደው ሴቶቹ ለብሰውን የማልቀርም ብላ እንደው ግት እያለች ሸክ እያለች መጣችልን ማለት ነው። ያ ሰላም በወርልቅ ማመሽ ልቀቂ፣ በልብስ አከበርሽኝ ተቤት ልቀቂ። መካነ ሰላምዬ ሌላ ስራ አለብሽ ግን አንቺ ስትለፈልፍ ያለሽ ወስኩቲ ወስ መካነ ሰላምዬ እንግዲህ ይሄን ይመስላል ዛሬ የመጣችበት አንድ አጀንዳ። ያው ሄሉና ቢኒ በዚህ አይነት ፏ ብለው የራያው ልጅ ራያ ልጅ አንገቷ ዝንጉርጉር ከቤት አስረታ ሰለች በጥሩ የሚለውን ትተው እንግዲህ ያው እንግዲህ የሀገራችን መገነጣጠል የለምና በባንዲ በመሆን እንግዲህ ያው እሷ የት እንደሆነች ያው እስከ ዛሬ ድረስ አልተናገረችም። እንግዲህ ትውልዷም አመዷም ምኗም የት እንደሆነ ዛቷም አላወቅ ነው። የቢኒን ያው እንግዲህ የራያውን ሸበላ ይዛ እንግዲህ ይኸው በቃ ዘው እያደረገችው ነው አልኩሽ። ዘው እንደ እውነትም ትርፍ ስራ ትርፍ ዱቄት የተገኘ ዩቱብ ነው ማለት ነው። ኢትዮጵያ ላይ ይሄ ትርፍ ዱቄታችሁ ማሻአላ ተመችታችሁኛል። ትርፍ ዱቄት የመዳም ቅመም እዚህ ህይወቷን እያቃጠለች እናንተን አፈጣ ምን ላቃቁ በቲክቶክ ላይ ይወጡና የኔ ለከሊያር ማርቂያ ነኝ እንደሞ ግሩፕ ይፈጥሩላችኋል። እኔ ለሷም አልሆነላት ነገር የለኝም። ምን ችግር አለው ባረግላት? ምን ችግር አለው ለከልዬ እንደዚህ ባረግላት? የወር ደሞዜ ነው፣ የ15 ቀን ስራዬ ነው። አዳሲ የወር አይደለም የአንድ ቀንም ቢሆን የኔ እናትዬ ነው ጉልበቴን ያደከምኩበት ለሰው መስጠት አልፈልግም። አባት እናቴ በተቀርገባሽ አዳሲ ለማንም መስጠት አልፈልግም። ግን አባትና እናቴ እንትኔ ስለሆኑ ላዚም ነው። ግን ለሌላ ሰው እኔ ልንገርሽ የኔ እህትዬ አባትና እናትሽስ ብትሄጂ እንኳን አንቺ እንዳትመጀነንባቸው አብሽሬ ልጄ ይልሻል። ቢያጠፉት እንኳን ገንዘቡን አይዞሽ ይልሻል። ግን ፉላናና ፉላና መጥተው አይዞሽ ይልሻል። ይሄ መጀነነች ይልሻል። ዘተታብጂቴሽ ይሄ አረብ ሀገር መጅኑን ይልሻል። ገባሽ? እና እንግዲህ በዚህ አይነት ዛሬ ሄልዬና ቢኒ ያው እንግዲህ ብቅ ብለዋል። እንግዲህ ደግሞ አንዲት እህታችን ያው ሽር አርግልን እሷን ወይ ሽር አርጉልን እነሱን ብላ ትሆናለች ያዘዘባት የአረብ ሀገር እህት ያው እንትናን ድረው የለ እዛም ደግሰው ታልተጋባችሁልንም በቃ አረ እንደው ምን ቁጡም ብለው እንዲያዳዳሩ እናንተናን ደግሞ እነዚህንም አጣጥሯቸው እስኪ እናንተ መቼም ታውቁባታላችሁ። የመዲያም ቅመሞች የመዲያም አይሱዜና አይሱዚዎች አይሻት የኔ ቆንጆ ታውቁባታላችሁ። ከአንዱ ጋር እንዴት ወርቅ ባለሽ ነው በያት ቲያምር ሸበላ ነው ያዘችው። እሷ እኮ ህይወቷን እየኖረች ነው። አንቺ ግን ህይወትሽን እንደ ሻማ እያቀለጥሽ ነው በአረብ ሀገር ላይ። አጣሲ አየሽው የኔ ቆንጆ አየሽው የኔ ማር
እና ተው የአረብ ሀገር እህቶቼ እንደ ሻማ አትቅለጡ። እንደ ሻማ ቡሬ የሚለውን ገብዬሻለሁ። ኪር ሰምቼ ነው ግን እኔ ምን ላይ ነው የሰማሁት? እናንተ ቴሎኛ ሙዚቃ ላይ ሙዚቃ ፍቅር የለኝም። የዚህን ያክል እንደዚህ ሙዚቃ አዳማጭ አይደለሁም። አኪድ ቲክቶክ ላይ ነው የምሰማው። መቼም አንዴ እጅ ስራት ይፈታ ወደዛ ሮጥ የለ ግን አድናቂውም አይደለሁ ሰራንቴውም አይደለሁ። የቲክቶክ ወላሂ ላዚም አንዴ ራሴን በራሴ እንደ ይስታል። ምን ታረጊ ገባሽ እዚህ አንቺ ምን ወጥ ቤት ነሽ እላታለሁ። እኔ እናቴን ማለት ነው ገብቼ እዛ ትጃጃል ነፍሴን ትጃጃል ታገኘው ማለት ነው እየሳብኩ እና ስለዚህ ይሄን ይመስላል የኔ እህቶች እላችኋለሁኝ። እናንተ ቆይ እዚሁ መካከል ማፈተል ተዛለኝ እንደው ታረብ ሀገር ላይ ሄዳችሁ ሀቅ ነው መናገር ሀቅ ነው። እኔ እናገራለሁኝ አሁን ነው የምናገረው። ታረብ ሀገር ሄዳችሁ ወይንም 4 አመት 5 አመት ኖራችሁ ሄዳችሁ እሳት እፍ ብላችሁ የነድድላችሁ አሁን ይነዱልኛል በይ እኔ እንዲህ ብሎኛል። ወላሂ እንዲህ ብሎኛል። የኔ እናት እፍ በይው ብያለሁ። ወላሂ ሰው ፊት ያው ሰው ወንድሞቼ ወንድሜ አማች ፊት ነው ያልኩት። እርፍ በይ የኔ እናት የኔ በጃ አይለኝም አልኳት። እንዴ ብልሙት እንዴ እፍ ልለው ብል እፍ አለኝ መልሶ። ኧረ የኔ እናት እፍ በይው ነፈም እምቢ ብሎኛል እፍ በይው አልኳት። ወላሂ ለምን እቸኩላለሁ? ወየ ሄዳለሁ ድረሾ አለብኝ። አይ ቡና ጠጣና ሂድ እንግዲህ እከበራለሁ ታልክ ቡና ጠጣ፣ አልከበርም ታልክ ጦሮግ ብለህ ተግቢያችን ውጣ ልለው ትንሽ ሲቀረኝ ቁጭ አለ። እናቴ ጋር ወሬ ትይዝ ቡና ላፈላ ጀመርኩ። ይሄ ምንድን ነው የምትሉት እናንተ? እኔ ያላቅም ብቻ ይሄ የእንትን እሳት ማንደጃ አለ የገል የሚሰራ ማለት ነው። በሱን አለ ነበረ አመጣሁና እዛ ቡና እንዲፈላላቸው ብዬ ቁጭ ታደርግ እፍ እለዋለሁ። መጀመሪያ በክብሪት ተለኮስኩት። ሀቅ ነው መሆኑ ያረጋልሻል። በክብሪት ተለኮሰ። በክብሪት የተለኮሰ አሁን ደግሞ መጨረሻ ላይ እፍ እለዋለሁ ጥል እፍ አለኝ። አሁንም እፍ እለዋለሁ ጥል እፍ አለኝ። እኔ እናትዬ አረፍ በይው ባላህ አልኳት። ምን ላድርግ መሞት አለብኝ። ይኸው እንደዚህ ልብሽ ዝቅ ሲል እየሰራሽ እኔ እህትዬ እከሌና እከሌ አንድ ላይ ትሆኑ ተወዳችሁ እያልሽ ብርሽን አታባክኝ። እሺ የኔ ውድ የኔ ፍቅር የኔ ሞኝ እኔ ልንገርሽ ልብሽን ዝቅ ሲል እዚህ በአረብ ሀገር ስራ ልብሽ ዝቅ ብሎ እየሰራሽ ማለት ነው። ይኸው እነሱ የፈለጉትን እየበሉ የፈለጉትን አይነት እየለበሱ ህይወታቸውን እያጣጣሙ አንቺ ግን የሰው ህይወት አዳናቂና የሰው ህይወት አጣጣሚ ሆነሽ ትቀሪያለሽ ማለት ነው የኔ ውድዬ። እሺ እኔ ማር ወቂ ቆይችን ሰርቼ ለነሱ ቆይችን የዛሬ ወር ሰርቼ ለቤኒና ለእንትና ቆይችን ሰርቼ ቆይ ለእንትና ለእንትና ባዲ አይሽና ሽፍና ላላ እንደላ እንዲህ ያለው ጋካን ላይ ነው ወላ የአሚሯ ቤት የልጇ ሾፌር ነው አብደላ ሱዳኔ ነው። አብደላ አልኩት። ወይ አለኝ ይሄንን አምጣ ብለውሃል አልኩት። አለኝ ስሜን አልነግራችሁም። ስሜን ጠራና ወይ አለኝ ይሄን አምጣ ብለውሃል አልኩት። ባዲ አይሽና ሹፍና አለኛ ባዲ አይሽና ሹፍና አለኝ። ገና እየመጣ ነው እኮ ደውለው እንዳይነግሩት ተመጣ በኋላ ነገር ያዋልኝ አያችሁ። እና እንደ ሻማ አታቅልጡ ህይወታችሁን ነው እምላችሁ እህቶችዬ። እባካችሁ ለአላህ ብላችሁ ወላሂ ገንዘቦቻችሁን ያዙ። ለአባት ለእናታችሁ ነዓም ምርዱ። ግዳጅሽ ነው ግዳጅሽ ነው። እንጠግ አለፈወሽክ ትንጠግ አለፈወሽክ ይሄናክ ፍጅዳር ያ ኦሮሞ ሰውዬ ሰደበኝ እንደዚህ ብዬ እንደዚህ ሆኖብኛል አይደል? ታረብ ሀገር የለቃቀማትን እዚህ ሀጅ ሊያደርግ መጥቶ የለቃቀማትን አንጠግ ያለኝ አልኩት።
እኔ አልኩት እኔ አልኩት አዎ አለኝ። አልኩት አታውቂላህ ብዬ እኔን ነው እንጠጊ ያልከኝ አልኩት። ይኸው አለኝ። እሺ አዎ አለኝ። አዎ አፍህ ሞልተህ አዎ ስትል አዎ አደርግሃለሁ አልኩት። አንተ ተንጠግፍ ሂጂ ዳርሻ ከየው እዛ ፖሊሱን አንጣው እና እሱ እንነጋገር አልኩት። ምን አባቱንስ ይኸው እዛ አንጣው አልኩት። አንተ ልትሰራ የመጣኸው ሰው ልትገፋተርና ሰው ልትራገጥ ነው። ይርገጥህና 12 ሸይጣን አንተ ሸይጣን የሸናብህ አሁን አንተ ቢልልህ እኮ አባትህ ያልኩት። እኔ በአባትና በእናቴ ላይ ድርድር የለኝ። አኮናንበዋለሁ እንጂ ቀልድ ነው። አቦዲያ ተተወለደ የቀር ወንድ ልጅ ሆንቀጥ ያለው ነው። ወላሂ ላዚ ኮስተር እብጥ ኩረት ያለው ኧረ እናንተ ምን ወይ ታሪክ የሆነ እኔ ዛሬ እችል ይሸሽጋለሁ ብዬ የሰውዬ እጁ አርፍም ጠቅሎ ዙባላ እንዳይከተው አለችኛ እንደ ሀገር አጥፊ ልጅ